ሰላም እንዴት ናችሁ? ይሄ ለሃይ ስኩል ተማሪዎች ብዬ ያዘጋጀሁት ቪዲዮ ነው። እዚህ ጋር የምናየው ዳይጀስቲቭ ሲስተም ነው የምናየው። መጀመሪያ እያንዳንዱ ፓርት ስራ ምን እንደሆነ ከማየታችን በፊት ስማቸውን ለይተን ማወቅ አለብን። እዚህ ጋር ከላይ የምናየው ኦራል ካቪቲ ነው የምንለው። ኦራል ካቪቲ አፋችንን፣ ምላስ፣ ጥርስ፣ ከዛ በኋላ ደግሞ ሳሊቨሪ ግላንዶች አሉ። 3 አይነት ሳሊቨሪ ግላንዶች አሉ። እነሱን የያዘ ፓርት ነው። ከዛ በኋላ ይሄ የምናየው ስትራክቸር ትራኪያን የምንለው ይሄ ለሪስፓራቶሪ ሲስተም የሚጠቅመን። ከሱ በኋላ ግን እስኦፋገስ የምንለው ስትራክቸር አለ ፎር the transport of food from the mouth to the stomach እና እሱን ተከትለን ስንወርድ እዚህ ጋር ስቶማክን እናየዋለን። ሊቨር አለን እዚህ ጋር። ከዛ ደግሞ ጋል ብላደር አለ እዚህ ጋር በአረንጓዴ ሆኖ ትንሽ ተንጠልጥላ የምናያት ፓርት ማለት ነው። ከዛ ከሱ በኋላ ቢጫ ሆኖ የምናየው ፓንክረስን ነው። ከዛ መሀል ላይ ያሉት ምንም መስመር የሌለው የምናየው ፓርት ስሞል ኢንተስታይን የምንለው። ከዛ በኋላ ላርጅ ኢንተስታይን አለ። ይሄው እንደዚህ መጥቶ ያለው ማለት ነው። ላርጅ ኢንተስታይን ፓርቶቹን ስናየው እዚህ ጋር ትንሽዬዋ ፓርት አፔንዲክስን የምንላት። ከዛ በኋላ ሴከም አለን ይሄኛው ፓርት። ከዛ ከፍ እያለን ስንሄድ አሴንዲንግ ኮለን፣ ትራንስቨርስ ኮለን፣ ዲሴንዲንግ ኮለን፣ ሲግሞይድ ኮለን እና እዚህ ጋር ይሄው ሬክተም አለ። እዚህ ጋር ይሄ እያየን ያለነው ስትራክቸር እሱ ሌላ ስትራክቸር ነው ለዩሪነሪ ሲስተም የሚጠቅም ወይም ደግሞ ዩሪነሪ ብላደር የምንለው ፓርት ነው። ከዛ ግን ይህንን ከሬክተም ወረድ ብለን ይሄው ወደኋላ የምናገኘው ከዚህ ከብላደር ቢሃይንድ ብላደር የምናገኘው አነስን እናገኛለን ማለት ነው። ስለ ስትራክቸሮቹ ይህንን ካልን ስለ ጥቅሙ ትንሽ ነገር እንበል። ኢን ዘ ኦራል ካቪቲ ሜይል የሚካሄደው ነገር መካኒካል ዳይጀሽን ነው። ይሄም ማለት በጥርስ አማካኝነት ምግቡን መካኒካሊ የመፍጨት ስራን የሚካሄደው። ሰምሃው ከሳሊቨሪ ግላንድ የሚለቀቁ ኢንዛይሞች ፓርቲሲፔት ያደርጋሉ። ግን ሜይንሊ እዚህ ጋር አፋችን ውስጥ የሚካሄደው መካኒካል ዳይጀሽን ነው። ከዛ እስኦፋገስ ከዚህ ከትራኪያ ጀርባ ነው ያልኳችሁ። በዚህ ስዕል ስለማይታይ ነው። እስኦፋገስ ጀስት ፎር ዘ ትራንስፖርት ኦፍ ፉድ ነው እንጂ ምንም አይነት ዳይጀሽን እስኦፋገስ ውስጥ አይካሄድም። ከዛ በኋላ እዚህ ጋር ስቶማክን ስናየው ስቶማክም ሜይንሊ ከዳይጀሽን ይልቅ ምግቡን ሰምሃው ስቶር ለማድረግ ነው ለተወሰነ ሰዓት ማለት ነው። ለተወሰነ ጊዜ ፎር ምግቡን ስቶር ያደርግልናል። ከዛ በኋላ ደግሞ ሃይድሮክሎሪክ አሲድ በጣም አስፈላጊ የሆነ ኢንዛይም ነው። ሃይድሮክሎሪክ አሲድን ሪሊዝ ያደርግልናል። ከምግብ ጋር አብረን የሚገቡ ባክቴሪያዎች አሉ፣ እነሱን ያጠፋልናል ማለት ነው። ከዛ ጋል ብላደር ሜይንሊ ፋት ዳይጀሽን ላይ ነው ፓርቲሲፔት የሚያደርገው ማለት ነው። ዱሪንግ ፋት ዳይጀሽን ዊ ኒድ ባይል። ሶ ባይል ሲንቲሳይዝድ ኢን ዘ ሊቨር then stored in the gallbladder ማለት ነው። ጋልብላደር ጥቅሙ ያ ነው። እዚህ ጋር በቢጫ ፓርት የምናየው ፓንክረስ ሜይንሊ ዳይጀስቲቭ ኢንዛይሞችን ሪሊዝ የሚያደርገው ወይም ደግሞ ሰክሬት የሚያደርገው ፓንክረስ ነው። ፓንክረስ ከሌለ ዳይጀሽን በጣም ዲፊከልት ነው የሚሆነው። ሶ ፓንክረስ የካርቦሃይድሬትን ዳይጀስት ለማድረግ ሊፒድን ኦልሶ ፕሮቲንን ዳይጀስት ለማድረግ ከፓንክረስ የሚለቀቁ ኢንዛይሞች በጣም ትልቅ ሚና አላቸው። ከዛ በኋላ እዚህ ስሞል ኢንተስታይንን ስናየው ስሞል ኢንተስታይን 3 ፓርት አለው። ዶድነም የምንለው ፓርት አለ፣ ጀጁነም አለ፣ ከዛ ኢሊየም አለ። ያው ዶድነም የምንለው እዚህ ጋር በደንብ የሚታይ አይመስለኝም፣ ግን ይሄው የሆነ እንደ የተጠቀለለ ቱቦ የሚመስል አይነት ነገር ማለት ነው። ሲ ሼፕ ነው። በዚህ ስዕል በደንብ ስለማይታይ ነው እንጂ ከዚህ ከስቶማክ ተነስቶ እንደዚህ መጥቶ ነው በዚህ ቢሃይንድ ትራንስቨርስ ኮለን የሚያልፈው ማለት ነው። እና እሱን ፓርት ዶድነም እንለዋለን። ከዛ ይሄንን ፓርት ከላይ ያለውን የስሞል ኢንተስታይንን ፓርት ጀጅነም እንለዋለን። ከዛ ይሄ ታችኛው ፓርት ኢሊየም ነው። ከዛ ኢሊየም ከላርጅ ኢንተስታይን ጋር ኮኔክት ያደርጋል ማለት ነው። ይሄኛውን ፓርት ኢሊዮሴካል ቫልቭ ነው የምንለው። እና ሜይንሊ
ከፓንክረስ የሚለቀቀው ኢንዛይም ወደ ዶድነም ነው የሚገባው። ሶ ሞስት ኦፍ ዳይጀሽን ፕሮሰስ ሀፕን የሚያደርገው ኢንሳይድ ዶድነም ነው ማለት ነው። አጌን ዶድነም ውስጥ ዳይጀስት የተደረገው ምግብ ራሱ ሞስት ኦፍ አብዞርብሽን የሚካሄደው ዶድነም ውስጥ ነው። ከዛ ዘን ጀጅነም ውስጥ የተወሰነ አብዞርብሽን ይኖራል። ኢሊያም ውስጥ በጣም የተመረጡ ወይም ደግሞ አንዳንድ ምግቦች ናቸው አብዞርብ የሚደረጉት እንጂ ሞስት ኦፍ አብዞርብሽን የሚካሄደው ዶድነም ውስጥ እና ጀጅነም ውስጥ ነው። ከዛ መጨረሻ ላይ ኮሎንን ወይም ደግሞ ላርጅ ኢንተስታይንን ስናየው ፎር አብዞርብሽን ኦፍ ወተር ነው። ወተር እና ኤሌክትሮላይቶችን አብዞርብ ያደርግልናል ማለት ነው። ደን ፌካል ኮንተንቶች ሲግሞይድ ኮለን እና ሬክተም ውስጥ ስቶር ይደረጋሉ። ደን ዊ ዴፊኬት ማለት ነው። ይህንን ባጭሩ ነው እዚህ ጋር ያሳየዋችሁ። እንደዚህ አይነት ሌሎች ቪዲዮዎች እንዲሰሩላችሁ የምትፈልጉ ከሆነ ንገሩኝ፣ አሳውቁኝ በኮመንት አበረታቱኝ። ከ9 እስከ 12 ያለውን የባዮሎጂን ትምህርት እያንዳንዱን ከፋፍዬ እሰራላችኋለሁ። የምትፈልጉት ጥያቄ ካለም ጠይቁኝ። አመሰግናለሁ። ቻናሌን ያው ላይክ፣ ሰብስክራይብ ማድረግ እንዳረሱ። አመሰግናለሁ።